እሺ ዌቭ ሰርክልን ስናወራ ሁለት ሀሳቦችን እንይዝና ከዛ ወደ ፍራክታሊቲ ቀጥታ ይመራናል ማለት ነው። ዌቭ ሰርክልን ስናወራ የመጀመሪያው ነገር ዌቭ ሰርክል ኢዝ ክላሲፋይድ ኢንቱ ቱ ሜጀር ዌቭስ፣ ሁለት ሜጀር ዌቮች አሉ ዌቭ ሰርክል ላይ። የመጀመሪያው ሞቲቭ ዌቭ የሚባለው ነው። ሞቲቭ ዌቭ የሚባለው ነው። አሁን ይኸውላችሁ ዶቶችን በተን እያደረኩ ነው እየነገርኳችሁ ያለሁት። የመጨረሻ ላይ ሰብሰብ ታደርጉና ታገናኟቸዋላችሁ። ሞቲቭ ዌቭ የሚባለው ከዌቭ 1 እስከ 5 ያለው ሞቲቭ ዌቭ የሚባለው። ከዌቭ 1 እስከ 5 ማለት ይሄ ኢንታየር ሙቭመንት ማለት ነው። ይሄኛው ኢንታየር ሙቭመንት ማለት ነው። ባይ ዘ ወይ ሞቲቭ እና ኢምፐልሲቭ ተመሳሳይ ትርጉም ነው ያላቸው። ከዌቭ 1 እስከ ዌቭ 5 ያሉት ከሜጀር ትሬንዳችን ከኦሪጂናል ትሬንዳችን ተመሳሳይ ዳይሬክሽን ላይ ነው የሚንቀሳቀሱት። ዊ ኮል them ሞቲቭ ዌቭ እንላቸዋለን ወይም ደግሞ ኢምፐልሲቭ ዌቭ እንላቸዋለን። ሞር ሞቲቭ የሚለውን ነው የምንጠቀመው። they move the same direction as our original trend። እዚች ጋር ኦሪጂናል ትሬንድ የምትለዋን ተርም የምጠቀምበት ኦሪጂናል የምትለዋን ቃል የምጠቀምበት ምክንያት አለ፣ ታዩታላችሁ። and then corrective ዌቮች አሉ። ኮሬክቲቭ ዌቮች ደግሞ ኤቢሲ ናቸው። ኦኬ ኤቢሲ ናቸው። ኤቢሲ ደግሞ ዌቭ ኤቢሲ የሚባሉት ማለት ነው። እነዚህ ይሄኛው ሙቭመንት ማለት ነው፣ በቀይ ያለው ሙቭመንት፣ እነሱ ደግሞ ኮሬክቲቭ ዌቮች ናቸው። ማን ነው ኮሬክት የሚያደርጉት? ከ1 እስከ 5 ያለው ሙቭመንት። ኦኬ እንዲህ ቀጥ ብሎ ሲወጣ የነበረው ሙቭመንት ኮሬክት ያደርጉታል። ቀጥ ብሎ ሲወርድ የነበረው ሙቭመንት ኮሬክት ያደርጉታል። ማን? ኤቢሲ ማለት ነው። ኦኬ this corrective wave የምንላቸው waves which correct the impulse movement። ያው እዚህ ጋር the impulse movement of the motive wave and move against the original trend። ከኦሪጂናል ትሬንዳችን አጌንስት ነው የሚንቀሳቀሱት። ኦኬ ትሬንድ ሁለት አይነት አለ፣ ኦሪጂናል ትሬንድ እና ካውንተር ትሬንድ የሚባል። ኦሪጂናል ዳይሬክሽን እና ካውንተር ዳይሬክሽን የሚባል ነገር አለ። ቤዚካሊ ሃየር ታይም ፍሬም ዳይሬክሽን እና ሎወር ታይም ፍሬም ላይ የሚፈጠሩ ደግሞ የዛ ተቃራኒ የሆኑ ኮሬክቲቭ ዳይሬክሽኖች ደግሞ ካውንተር ዳይሬክሽን ወይም ካውንተር ትሬንድ ይባላሉ። እዚህ ጋር ኖት የምትይዙት ነገር አለ። ኖታችን ምንድን ነው መሰላችሁ? ዌቭ 1 3 and 5 are also called motive waves። እዚህ ጋር 1 to 5ን ሞቲቭ ዌቭ ብለናል። ከ1 እስከ 5 ያሉትን አይደል? ከ1 እስከ 5 ካሉት ውስጥ ደግሞ በሁለት ይከፈላሉ። ከ1 እስከ 5 ያሉት ዌቮች ራሳቸው በሁለት ይከፈላሉ። በሁለት ዋና ፓርት ይከፈላሉ። አጌን ሞቲቭ እና ኮሬክቲቭ ናቸው። ከ1 እስከ 5 ካሉት ዌቮች ውስጥ ሞቲቭ ዌቭ የሚባሉት 1 3 እና 5 ናቸው። ኦኬ since they are built by small 1 to 5 waves hold እዚህ ጋር ያዙልኝ። 1 3 እና 5 ራሳቸውን ችለው ሞቲቭ ዌቮች ናቸው። ለምን? እያንዳንዳቸው ከ1 to 5 ዌቮች ከ5 ሙሉ ዌቮች የተገነቡ ስለሆኑ። እመጣበታለሁ ወደታች። ሁለተኛው ነጥብ ደግሞ 2 እና 4 እንግዲህ የ1 እና የ3 ኢምፐልስ ሙቭመንት ነው ኮሬክት የሚያደርጉት ብያቸዋለሁ። 2 እና 4 ደግሞ ኮሬክቲቭ ዌቮች ይባላሉ ራሳቸውን ችለው። ለምን? ከስሞል ኤቢሲ ዌቮች ስለተገነቡ፣ ከትንንሽ ኤቢሲ ዌቮች ስለተገነቡ። ምን ማለት ነው? ኦኬ now the concept of fractality የሚባለው እዚህ ጋር ይመጣል ማለት ነው። ኦኬ ፍራክታሊቲ የሚባለውን ኮንሰፕት እዚህ ጋር እናገኘዋለን ማለት ነው። ይሄንን ላስረዳችሁ። ቤዚካሊ ምን ማለት መሰላችሁ? ይሄው እዚህ ጋር እንምጣ። ለምሳሌ ዙም አውት እናድርገውና እሺ 1 to 5 ዌቭ አለች አይደል? ኦሪጂናል ዌቫችንን እንዳትረሱት እንዴት እንደሚንቀሳቀስ
1 2 3 4 5 ይላል። ከዛ ይሄ አምስቱ ሙቭመንት 1 2 3 ብሎ ኤቢሲ ብሎ ኮሬክት ይደረጋል። ናው ሌትስ ጎ ዳውን እስኪ ሌትስ ጎ ዳውን ሳወራችሁ ከታይም ፍሬም ጋራ ሃየር ታይም ፍሬም ሎወር ታይም ፍሬም ከሚለው ኮንሰፕት ጋራ ኮኔክት እያደረጋችሁ እሺ። ናው ትልቁ ሙቭመንት አይተነዋል። እንደዚህ 1 to 5 ሄዶ 1 to 3 ነበር የሚለው። ኦኬ 1 to 5 ሄዶ 1 to 3 ነበር የሚለው። ናው እቺን ቦታ እንያት እስኪ 1 እና 2 እዚህ ጋራ ምን ብሎናል? ወረድ እንበል wave 1 is also called motive wave ብሎናል። wave 1 3 እና 5 motive waves ናቸው። so 1 motive wave ነው ብሎናል። motive wave ደግሞ ምንድነው? ከኦሪጂናል ትሬንዱ ጋር የሚንቀሳቀስ ነው ብሎናል። ኦኬ ከዛ ደግሞ ከስር ምን አለን? ኖቱ ላይ they are built by small 1 to 5 waves አለን። this means እቺ wave 1 wave የተባለችበት ምክንያት ምንድነው መሰላችሁ? እዚህ ውስጥ ሌላ 1 2 3 4 5 ዌቭ አለ። ኦኬ ይሄኛውን ከለሩን ትንሽ ወረድ ላድርገው እንደዚህ። ኦኬ ዌቭ 1 ላይ ራሱ ላይ ኦኬ ዌቭ 1 ራሱ ይሄኛው ዌቭ 1 ላይ ሌላ ከስሩ 5 ዌቭ 1 የተገነባው ከሌላ ከ5 ዌቮች ነው። ትንንሽ ዌቮች ነው። ከ5 ትንንሽ ዌቮች ነው የተገነባው ራሱ። ከዛ ከ5 በኋላ ምንድነው የሚመጣው ተባብለናል? ኤቢሲ ይመጣል ተባብለናል አይደል? ሌትስ ካም ባክ ሂር። ሁለተኛው ኖታችን ላይ ምን ይላል? ቱ ኮሬክቲቭ ዌቭ ነው ሲንስ ከኤቢሲ ስለተገነባ ይለናል አይደል? ኦኬ ሶ ከ5 በኋላ ኦብቪየስሊ የሚመጣው ማን ነው? 1 2 3 ነው ኤቢሲ ነው። ሶ ኤ ቢ ሲ ቡ አሁን ትንሽ ነገሮች ክሊር እየሆኑ እንደሆኑ ተስፋ አደርጋለሁ። ቻርት ላይ በደንብ እናየዋለን። ኦኬ ሶ ዌቭ 1 ራሱን ችሎ ሞቲቭ ዌቭ ነው። ለምን? 1 to 5 ውስጡ ስላለ። ዌቭ 1 ከኦሪጂናል ትሬንዳችን እኩል ነው የሚሄደው። ሞቲቭ ዌቮች ከኦሪጂናል ትሬንዳችን እኩል ነው የሚሄዱት። 1 to 5 ሞቲቭ ዌቮች ናቸው። ከዛ ምንድነው የሚፈጠረው ከዚህ በኋላ? ይሄ 1 እና 2 ከተገነባ በኋላ 3 መገንባት አለበት። ኦኬ ዌቭ 3 መገንባት አለበት which is this entire movement ማለት ነው። ከዛ ለሱም ደግሞ ምን ይፈጠራል መሰላችሁ? ከሲ በኋላ 1 2 3 4 5 የሆነ ዌቭ ይፈጠራል። ለምን? ዌቭ 3 ከዚህ ነው ቢልት የሚሆነው ወይም ደግሞ ኮንስትራክት የሚደረገው ማለት ነው። ከዛ ዌቭ 3 ደግሞ ኢንታየርሊ ኮሬክት የሚደረገው በዌቭ 4 ነው ተባብለናል አይደል? ሶ ኮሬክቲቭ ዌቮች ደግሞ እነማን ናቸው? ኤቢሲ ናቸው። ኤ ቢ ኤንድ ሲ። በዚህ መልኩ ዌቭ 5ም ኦኬ ዌቭ 5ም ይቀጥላል። ዌቭ 5 እንደዚህ ይቀጥላል። ከዛ ዌቭ 5 ደግሞ ኮሬክት ይደረጋል። እንደዚህ ያለ ኮሬክሽኖቹ ዳይሬክሽናቸውን ይቀይራሉ እንጂ ሴም ቲንግ ሀፕን እያደረገ ይወጣል። ይሄ ኢንታየር ሙቭመንት ማለት ነው። ኦኬ እሺ ሶ እዚች ጋር ትንሿ ሙቭመንት ይሄኛው ሙቭመንት ሰጠችን አይደለ? ይሄኛው ሙቭመንት ደግሞ ይሄ ጠቅላላው ሙቭመንት ደግሞ በላዩ ላይ ሌላ ትልቅ ደግሞ ዌቭ ይዛል። 1 2 3 4 5 ኦኬ ትልቅ ደግሞ ከዚህ እስከዚህ 1 2 3 4 5 ሙሉ ዌቭ ይዛል ማለት ነው።
አንደን ከዚህ በኋላ ኤቢሲ አይደለም የሚፈጠረው ኮሬክቲቭ ዌቭ ነው አይደለም የሚፈጠረው። ከዚህ በኋላ ኤቢሲ ዌቭ ነው የሚፈጠረው። ኤ ቢ ሲ ትልቅ ኮሬክሽን ነው የሚፈጠረው። አንደን ይሄ ኤቢሲ ደግሞ ሌላ ምክንያቱም ይሄ ራሱን ችሎ ኮሬክቲቭ ዌቭ ስለሆነ 1 2 3 ብሎ 5 1 2 3 አይደለም የሚለው ይሄ እንደዚህ ወደታች 1 2 3 4 5 ይላል። ከዛም በኋላ ኤቢሲ ይላል ወደ ላይ ኤቢሲ ይላል። ከዛ ድጋሚ 1 2 3 4 5 ይላል ማለት ነው። ኦኬ አሁን ፍራክታሊቲ የገባችሁ ይመስለኛል። ትልቁ ባለ 5 ዌቭ ከትንንሽ ባለ 5 ዌቮች ነው የሚፈጠረው። ትንንሾቹ ባለ 5 ዌቮች ከሌላ ትንንሽ ባለ 5 ዌቭ ነው የሚፈጠሩት። ይህንን አይዲያ ከምን ጋር ኢንተግሬት ታደርጉልኛላችሁ? ከታይም ፍሬም ጋር። ስለ ካንድል ስናወራ ከዚህ በፊት ስለ ካንድል ስናወራ ምን የሚል ሀሳብ አንስተናል? እሺ ስለ ካንድል ስናወራ ምን የሚል ሀሳብ አንስተናል? አንድ ትልቅዬ እንደዚህ የዋን ሃወር ካንድል ካለን እሺ እንደዚህ ትልቅዬ የዋን ሃወር ካንድል ካለን ይሄ ትልቅ የዋን ሃወር ካንድል የተፈጠረው ከሁለት የ30 ሚኒት ካንድሎች ነው። አንድ የ30 ሚኒት ካንድል እዚህ ትኖራለች፣ አንድ የ30 ሚኒት ካንድል እዚህ ትኖራለች። ይህንን የካንድል አፈጣጠር ቲዮሪ ቀጥታ ከምን ጋር ኮኔክት አደረጉልኛላችሁ? ከስትራክቸር ጋር ኮኔክት አደረጉልኛላችሁ። ሆል ስትራክቸር ማለት ነው። ሆል ስትራክቸር ዋን ሃወር ላይ ያለው ስትራክቸር 30 ሚኒት ላይ ትንንሽ ስትራክቸሮች አሉት። 30 ሚኒት ላይ ያለው ስትራክቸር ተመሳሳይ ስትራክቸሮች የት አሉት? 5 ሚኒት ላይ፣ 50 ሚኒት ላይ፣ 1 ሚኒት ላይ አሉት። ሶ ዲስ ኢዝ ፍራክታሊቲ። ይህንን ፍራክታሊቲ ደግሞ ኢሉዌት ዌቭ ሼፕ ያደረገው በዚህ በምታዩት መልኩ ነው ማለት ነው። ይኸው በዚህ መልኩ ነው ሼፕ ያደረገው። ኦኬ 1 2 3 4 5 ይላል። 1 2 3 ዌቭ 1 ዌቭ 2 ኮሬክቲቭ፣ ዌቭ 3 ሞቲቭ፣ ዌቭ 4 ኮሬክቲቭ፣ ዌቭ 5 ሞቲቭ፣ ከዛ ኤ ቢ ሲ ኢንታየርሊ ኮሬክቲቭ ሙቮች ማለት ነው። ማቴሪያሉን ስትወስዱት በደንብ አንብቡት እና ሪከመንድ ማደርጋችሁ ቪዲዮ ስላለ ስለ ኢሉዌት ዌቭ እሱን ገብታችሁ ታዩታላችሁ። ራሱን ችሎ ስለ ኢሉዌት ዌቭ የተሰሩ አራት ፓርት ምናምን ቪዲዮዎች አሉ። ኦኬ የመጨረሻው ሀሳባችን ፕሪንሲፕሎች አሉት። ኢሉዌት ዌቭ ፕሪንሲፕሎች አሉት። ሜንሊ 3 ፕሪንሲፕሎች ናቸው፣ ግን አራተኛ ያው መታወቅ ስላለበት ጀስት ጨምሬበታለሁ። እኔ ማስታወሻ ላይ ያሉት 6 ፕሪንሲፕሎች ናቸው፣ ግን ሁለቱ የራሴ አረዳዶች ናቸው። ሜቢ ሼር ላደርጋችሁ እንችላለን፣ ላላደርጋችሁ እንችላለን። ኤኒዌይስ ኢሉዌት ዌቭ ፕሪንሲፕሎች የሚባሉት ሜንሊ 3 ናቸው፣ ግን አራቱን ትይዛላችሁ እናንተ። ከዛ በኋላ ያው በልምድ ዲስከቨር የምታደርጓቸው ነገሮች ይኖራሉ። እኔ ሁለቱም በዛ ነው የጨመርኩት። የመጀመሪያው ምንድነው? የመጀመሪያው ሀሳብ ምንድነው? ዌቭ 2 cannot retrace more than 100%። ሪትሬስ ማለት መመለስ ማለት ነው፣ ኮሬክት ማድረግ ማለት ነው። ሌላ ነገር አለም። more than 100% of wave 1 ምን ማለት ነው ያለው? ምንድነው ይሄ? ኦኬ 1 2 3 4 5 እሺ ሶ ዌቭ 1 ይሄ ነው፣ ዌቭ 4 ይሄ ነው፣ ዌቭ 3 ደግሞ ይሄ ነው። ምንድነው እዚህ ጋር የሚለው? ዌቭ 2 cannot retrace more than 100% of wave 1። 100% of wave 1 ማለት ምን ማለት ነው? 100% ማለት ሙሉ ነው እንደምታውቁት። ኦኬ ሶ this entire body of wave 1 is called 100%። እሺ ኢንታየር ቦዲው ማለት ነው። ፐርሰንት ሞር ፊቦናቺን ስናይ ይገባቸዋል። ለጊዜው ግን ሙሉ ቦዲው ማለት ነው። ዌቭ 2 ማን ነው? ዌቭ 2 እቺ ነች። እቺ ሙቭመንት ነች። እቺ ሙቭመንት ለምሳሌ የዌቭ 1 ግማሹ ላይ ብትመጣ የዌቭ 1 50%ን ሪትሬስ አድርጋለች ወይም ደግሞ 50%ን ኮሬክት አድርጋለች ይባላል። ምን ማለት ነው? ለምሳሌ ዌቭ 1 ፕራይሱ $10 ነው ብንል ከዜሮ ወደ $10 ነው
ራይዝ ያደረገው ብንል ወይም ከፍ ያለው ብንል ዌቭ 2 እስከ $5 ድረስ ከሆነ ኮሬክት ያደረገው ወይም ደግሞ ዲስካውንት ያደረገው 50% ሪትሬስመንት ነው 50% ኮሬክሽን ነው የምንለው። ከዛ እየወረደ የሚመጣ ከሆነ ወደ 80% 90% ምናምን ይላል። ግን 100%ን መብለጥ የለበትም እንደዚህ ኦኬ እንደዚህ 100%ን መብለጥ የለበትም። በቃ እንዲህ አይነት ዌቭ የለም ተፈጥሮ ማያውቅም። ኢሚዲየትሊ ዲስኳሊፋይድ ነው የሚሆነው። ግልጽ ነው አይደል? ኢሚዲየትሊ ዲስኳሊፋይድ ነው የሚሆነው። ሶ እስከ 99.99% እንዲህ ኢኳል እስከ መስራት ድረስ ሪትሬስ ማድረግ መብት ነው፣ የዌቭ 2 መብቷ ነው። ግን እንዲህ የዌቭ 1ን መነሻው ወይም ደግሞ 0 ፖይንትን ጥሶ መውጣት አይችልም ነው አንደኛው ፕሪንሲፕል ያዙልኝ። ሁለተኛው ፕሪንሲፕል ዌቭ 3 cannot be the shortest wave። እቺን ነገር ኤስኬ ሲስተምን ስናይ አሃ ትሏታላችሁ። እሺ ዌቭ 3 ሾርተስት ዌቭ መሆን አይችልም ፒሪየድ። እንደምታዩት ነው። ሶሪ መለስ ስላደረገ እሺ ዌቭ 3 ይሄ ነው አይደል? ይሄ ሙቭመንት ነው ዌቭ 3 ማለት ነው። ዌቭ 3 ምንም ነገር ቢፈጠር ከሌሎች ዌቮች አጭር ዌቭ መሆን የለበትም። በቃ መሆን የለበትም። ይሄንን ምክንያቱም እንደዚህ ነው ብዬ አላብራራላችሁ። it's just 75 years of market data repetition በቃ አለቀ። የ75 ማርኬት ዳታን ሲያጠና ይሄ ዌቭ 3 የሚባለው ከአምስቱ ዌቮች አንሶ አያውቅም። ካነሰ ደግሞ ችግር ተፈጥሯል ማለት ነው። የሆነ ነገር ተፈጥሯል ማለት ነው። አንሶ ያየበት ቦታ ላይ የሆነ ልክ ያልሆነ ቦታ አይቷል ይሄ ሰውዬ ማለት ነው። እሺ ሶስተኛው ፕሪንሲፕል ምን ይላል? ዌቭ 4 cannot enter to the price territory of wave 1። ኦኬ ምን ማለት ነው? ዌቭ 4 እቺ ሙቭመንት ነች እንደምታዩት፣ እቺ ሙቭመንት ነች ዌቭ 4 ማለት። እቺ ወደ ፕራይስ ቴሪቶሪ ኦፍ ዌቭ 1 መግባት አትችልም። ፕራይስ ቴሪቶሪ ማለት የዌቭ 1 ፕራይስ ቴሪቶሪ ከዚች ላይን ጀምሮ እስከዚህ ላይን ድረስ ያለው ይሄ የዌቭ 1 ፕራይስ ቴሪቶሪ ነው፣ ወይም ደግሞ ዌቭ 1 ከቨር ያደረገው ፕራይስ ነው። ሶ ዌቭ 4 መጥቶ እዚህ ውስጥ ምናምን ገብቶ መውጣት አይችልም። አይሆንም፣ እንደዛ መሆን የለበትም ጭራሽ። ግልጽ ነው አይደለ? ሶ እዚህ ድረስ ምናምን ሪትሬስ ማድረግ ይቻላል። ሞስት ኦፍ ዘ ታይም እንደዚህ አይነት ሪትሬስመንት ነው የምናየው። ከ50% ሊበልጥ አይችልም። መጨረሻ ላይ እንደ ቲፕ 50% ምናምን የምትላል ስለ ዲስካውንት እና ፕሪሚየም ዞን እነግራቸዋለሁ። እሺ ሞር ፌቨራይችሊ ስለምናየው ኬር አላረግም ብነግራችሁም ባልነግራችሁም፣ ግን በዚህኛው ፐርስፔክቲቭ እንድታውቁትም ስለምፈልግ ነው። which is the easiest perspective ይሄንን ለመረዳት። ሶ ከዚህ ከዌቭ 1 ከጨረሰበት ከዚች ነጥብ እንዲህ መውረድ አይችልም። ዌቭ 4 እስከዚህ ኮሬክት ያደርጋል። ከዛ አርፎ ይቀጥላል። ዌቭ 5ን ይቀጥላል፣ ይነሳል ማለት ነው። ቅድም እንዳልኳችሁ ነው። እዚህ ውስጥ ሲገባ ይሄ ሰውዬ የሆነ ችግር ሲፈጠር አይቷል ማለት ነው። ዌቭ 5 3ን ሰብሮ መውጣት ያቅተውና ፌል ያደርጋል ወደታች ምናምን we don't know that ኦኬ። ኤሊት ዌቭ ላይም ይሄን ያህል ዲፕ ማድረግም ስለማይጠበቅብን ማለት ነው። ኦኬ የመጨረሻውና አራተኛው ዌቭ 1 will be relatively equal to the length of wave 5። ኦኬ ዌቭ 1 ከዌቭ 5 ጋር ሪላቲቭሊ ኢኳል መሆን አለበት፣ ወይም ደግሞ ኢኳል ሊሆን ይችላል። ሪላቲቭሊ ስናነሰ ሲቲ ግዴታ አይደለም፣ ግን እቺ ዌቭ 1 ሙቭመንቷ ከዌቭ 5 ሙቭመንት ጋር ሪላቲቭሊ ብዙ ጊዜ እኩል ሲሆን አይቷል ይሄ ሰውዬ ማለት ነው። ኦኬ ይሄ የሱ ፕሪንሲፕል ነው። ሶ ኢሉዌት ዌቭ ይሄንን ይመስላል። ለምንድን ነው ኢሉዌት ዌቭን ያየነው ካላችሁ፣ ኢሉዌት ዌቭ ማለት የኤስኬ ሲስተም አባቱ ባዮሎጂካል አባቱ አይደለም ሰውየው። ኦኬ ቲዎሬቲካሊ ግን ኤስኬ ሲስተም የሚባለው
የተፈጠረው ከዚህ መነሻነት ላይ ነው። ሶ ኔክስት ክላስ ላይ ኤስኬ ሲስተምን ኢንትሮዲውስ አደርጋችሁ አዲስ አይሆንባችሁም እነዚህን ህጎች ካወቃችሁ ማለት ነው።